እንደምታዩት አሁን $13 ሰርቻለሁ። አሁን $10 በቴሌብር እያወጣሁኝ ያሳያችኋለሁ። እንግዲህ አሁን $10 እያወጣሁኝ ያሳያችኋለሁ። እዩት። የሚደርስ ብር 1600 ብር ይለኛል። አካውንቴ ሙሉ ነገር ካስገባው በኋላ ዊዝድሮ ይላለሁ። ከዛ ኮንፈርም ይላለሁ። ፓስወርድ የአካውንቴን ፓስወርድ ይጠይቃል። የአካውንቴን ፓስወርድ አስገባለሁኝ። ፓስወርድን ካስገባውኝ በኋላ ኮንፍርም ይላል። ኮንፍርም ስለ ኦፕሬሽን ሰክሰስፉል ብሎልኛል። እንደምታዩት በሰከንድ ውስጥ አሁን ካለኝ ባላንስ ወደ ቀደም $13 ነበር፣ አሁን $3 አድርጎልኛል። ለቴሌ ብር ገብተን እንደሚገባ እናያለን። እንደሚታዩት 1552 ብር በቴሌ ብር በትክክል ገብቶልኛል። እንደዚህ አይነት በመረጃ የተደገፈውን ስራ የምትፈልጉት ካላችሁ ይሄው በቴሌግራም ያስቀመጥነው በቴሌግራም ቻናል ገብታችሁ ማግኘት ትችላላችሁ። የቴሌግራም ዩዘር ሊንክ እዚህ ጋር አስቀምጠነዋል። እንደምታዩት ሶቴክ ሀብ ምን ነው የስራ ሊንክ ከታች ይኸው ምልክት ያደረኩት እሱን ተጠቅማችሁ ትገባላችሁ። ቀጥታ እሱን ስትነኩ ድረም ፓርቲ የምን ነገር ያመጣላችሁ። ከዛ ኢንስታል ትሉና ኦፕን ትላላችሁ። አንድ ጊዜ ቀጥታ እዚህ ጋር እየታየው ነገር እያሳየሁት ያሉት ነገር ማዝደል አለባችሁ። ከዛ አግሪ የምትለው ነገር አንድ ጊዜ እንነካታለን፣ ፍቃድ እንሰጠዋለን። ከዛ ቀጥለው ጉግል እና ፌስቡክ ያመጣልና ከዛ ሪኮሜንድ የሚደረገው በጉግል ነው። ጉግሉን አንድ ጊዜ እንነካለን። ጉግሉ ከነካም በኋላ ውስጥ ያለን በስልካችን ውስጥ ያለን ኢሜል ያስመርጥልናል። አንድ ኢሜል ተጠቅመን እንገባለን። መርሳት ያለባችሁን መጀመሪያ የከፈታችሁት ኢሜል መርሳት የለባችሁም። ከዛ ቀጥሎ ወደ ሌላኛው ስቴፕ ይወስድላችኋል። ቀጥታ እንደዚህ አይነት ኢንተርፌስ ያመጣላችሁ። ዩር ጀንደር የሚላለ ሜል ፊሜል፣ ወንድ ከሆናችሁ ሜል ትላላችሁ፣ ሴቶች ከሆናችሁ ፊሜል እና እድሜያችሁ ከ18 በላይ መምረጥ አለባችሁ። ከዛ ቀጥለው ኳንትሪ የምን ነገር አለ። ኳንትሪ ያላችሁበትን ሀገር መሙላት አለባችሁ። እሱን ከሞላችሁ በኋላ ሁሉንም ከሞላችሁ በኋላ ኮንቲኒው የምትል ነገር ትነካላችሁ ማለት ነው። እንግዲህ እንደምታዩት እኔ ከ18 አመት በላይ ሞልቼዋለሁ። ኳንትሪ የኖርኩ ያለሁበት ኢትዮጵያ ስለሆነ ኢትዮጵያ ብዬ ሰርች ያደርጋለሁኝ። እናንተም የምትኖርበትን ሀገር ሰርች አድርጋላችሁ ታስገቡና ከታች ኮንቲኒው ትላላችሁ ማለት ነው። እንግዲህ እኔ ኢትዮጵያ ብያለሁ። ሰርች ሲያደርገው መጥቶልኛል። ኮንቲኒው ብዬ ገባለሁኝ። አንድ ጊዜ ኮንቲኒው ስንለው አንድ ጊዜ እንደዚህ ነካዋለን። ኦኬ ኮንቲኒው ካደረጋችሁ በኋላ ቀጥታ ኢንተርፌስ ወደዚህ ያመጣላችኋል። ከታች ኤክስ አድርገን ኤክስ እናደርጋለን። ከዛ ቀጥለ መጨረሻ ላይ ያለን ሚ የምትነገራለች ሚ የምትላይከን አለች እሷን ነክተን ወደዚህ ይወስድላችኋል። ሚ የምትል ነገር ከነካችሁ በኋላ ቬሪፋይ ናው የምትነገር ትመጣለች። ቬሪፋይ ናው ማለት አሻራ መስጠት ነው። አካውንታችሁ ሀክ እንዳይደረግ ቬሪፋይ ታደርጋላችሁ። ቬሪፋይ ነው ስትል ፍቃድ እንድትሰጡ ጠይቃችኋል። ቬሪፋይ ታደርጋላችሁ። እዚህ ጋር መሳሳት የሌለባችሁ ነገር በጥንቃቄ መስጠት አለባችሁ። ከታች የሚጻፈው ነገር እያነበባችሁ ማድረግ ያለባችሁ። ወደ ግራ ታጥፉ፣ ወደ ቀኝ ታጠፉ፣ አፋችሁን ከፈቱ ምናምን ስል ስትጨርሱና ዌት ሪዛልት ፎር ሪዛልት ይላል። በትንሽ ደቂቃ ከተጠበቀ በኋላ ቬሪፋይድ አካውንታችሁ በትክክል ቬሪፋይድ ሆኗል። ቬሪፋይ ካደረጋችሁ በኋላ ሪስታርት አፕ የምትል ነገር ከታች ትመጣለች። ሪስታርት አፕ ካደረጋችሁ በኋላ እንደገና ቅድም እንደከፈታችሁት ጉግል ያስመረጠላችኋል። ከዛ ጉግል ትመርጡና ቅድም በከፈታችሁ ኢሜል መግባት አለባችሁ። መርሳት የሌለባችሁ ነገር እሱ ነው። እሱን ከጨረሳችሁ በኋላ ቀጥታ ወደዚች ነገር ያስገባችኋል። አካውንታችሁ እንደምታዩት ቬሪፋይ ሆኖልኛል። እሱን ከሱ ቀጥሎ እዚህ ጋር ሆስት ታስክ ምን ነገር አለ። ሆስት ታስክ ነው ዋናው ነገሩ እና የምንሰራው ራሱ የሚሰራው ሆስት ታስክ ውስጥ ነው። ሆስት ታስክ የምትለውን አንድ ጊዜ ከነካችሁ በኋላ እንደዚህ አይነት ነገር ያመጣላችኋል። እሱን የምታገኙት የምትለውን ከነካችሁ በኋላ ነው። ልብ አድርጉ እንዳትረሱት። እሱን ካደረጋችሁ በኋላ በአንድ ሰዓት ላይ 250,000 በአንድ ሰዓት ላይ 250,000 በሁለት ሰዓት ላይ 50,000 መቀበል ትችላላችሁ። እስከ 7 ቀን 50,000 ትወስዳላችሁ እና እሱን ከጨረሳችሁ በኋላ ክላም ያደረጋችሁበትን ማግኘት የምትችሉበት የቱ ጋር የምትለው እንደገና ትነኩና ዋይሌት የምትል ነገር ከላይ ያለች ዋይሌት የምትለው እንደዚህ ትነኩትና እሱ ስትነኩት ኮይንስ ጌም እና ዳይመንድ ምናለ ክላም ያደረጋችሁት ፖይንት የሚቀመጠው የት ነው የሚቀመጠው? ዳይመንድ የሚለው ቦታ ላይ ነው። ዋይሌት ላይ ገብታችሁ ነው ይሄን ማግኘት የምትችሉ። ዳይመንድ የሚለው እንደከነካችሁ በኋላ እንደዚህ ይወስድላችኋል ማለት ነው። ስለዚህ ያልገባችሁ ነገር ካላችሁ በቴሌግራም ኮንታክት ማድረጉ ስልክ ቁጥራችንን ብዛ ስላስቀመጠን መጠየቅ ትችላላችሁ። እንደምታዩት እኔ ኮሌክት ያረኩኝ ይገኛለሁኝ። የቀደሙ ዳይመንድ ወደ ዳይመንድ ተመልሼ ሳይው 250,000 እዛ ቁጭ ብሎ አገኛለሁኝ። ስለዚህ ይሄንን ይመስላል። ያልገባችሁ ነገር ካለ በዲቴል ለማስረዳት የአፕሊኬሽኑ ነገር በደንብ ካላወቃችሁ ቀጥታ በቴሌግራም ላይ ኮንታክት አድርጉኝ። እንደምታዩት እኔ 25,000 ከላይ ማድረገው ነበርና ይሄን አከል ቨሪፋይ አድርጌዋለሁ። ስለዚህ
25000 ቀጥታ ገብቶልኛል ማለት ነው። እንደምታዩት 25028 ፖይንት ሆኖልኛል። ያልገባችሁ ነገር ካለ በቴሌግራም ኮንታክት ያድርጉልኝ። ስልኬንም እዛ አስቀምጣለሁ። መልካም ቀን። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየልን።